ትልቅ የቴክኖሎጂ ለውጥ ግን የመጣው ወደ ሞባይል ኔትወርክ 2G ላይ ነው። 2G ወይም በሰከንድ ጄኔሬሽን በጣም ትልቅ ለውጥ አምጥቷል። ምንድነው ቀድሞ የነበረውን የአናሎግ ቴክኖሎጂ ወደ ዲጂታል ቴክኖሎጂ ወይም ወደ ዲጂታል ሲግናል ነው የቀየረው። ይህ ምንድነው ቀድሞ እንደነበረው በአንድ መስመር ብቻ ከመላክ ይልቅ ወደ ባይነሪ ዳታ እየተቀየረ እየተከፋፈሉ እነዛ ባይነሪ ዳታዎች ይላካሉ ማለት ነው። ስለዚህ መቆራረጥ እንኳን ቢኖር የሆነ ያህል መረጃ ይደርሳል ማለት ነው። ድምፅን በባይነሪ ዳታ መላክ ከቻል ለምንድነው ኤስኤምኤስን ወይም የጽሁፍ መልእክትን አንጨምርም የሚል ጥያቄ ይነሳል። ስለዚህ እነዚህ የቴሌኮም ኢንጂነሪንጎች 2G ላይ ድምፅን በዲጂታል መልክ ብቻ ማስተላለፍ ሳይሆን በኤስኤምኤስ ወይም የጽሁፍ መልእክትንም 2G ላይ ተግባራዊ ተደረገ ማለት ነው። አንድ ዴቨሎፐር አንድ አፕሊኬሽን ለአንድ ስልክ ለመስራት ቢፈልግ ለሞቶሮላ፣ ለኖኪያ እንዲሁም ደግሞ ለብላክቤሪ አንድ አፕሊኬሽን ቢሆን የተለያየ ኮድ መጻፍ ይጠበቅበት ነበር የዴቨሎፐር። ይህን ነገር ነው እንግዲህ አፕል እና አይኦስ የሶፍትዌር ኦፕሬቲንግ ሲስተም ደረጃውን የጠበቀ የሶፍትዌር ኦፕሬቲንግ ሲስተም በመፍጠር እና የአፕ ስቶር እና የፕሌይ ስቶርን ኢንፍራስትራክቸር በመገንባት ወይም ኢኮሲስተሙን ቢውልት በማድረግ ይህንን ያለ ዴቨሎፐሮች እና ለስልክ ሃርድዌሮች መካከል የነበረውን እንደ ሶፍትዌር ድልድይ ነው የሚያገለግለው እና የሁለቱ ኮምፒቲሽን አሁን ላለበት ለዴቨሎፐሮች በጣም ትልቅ ደረጃ ደርሷል ማለት ነው። ከኪስሽ ስልክ አውጥተሽ ነካክተሽ የሆነን መስታወት የሆነ ነገር ማዘዝ እሱ ነገር ይቀየራል።